እኔ እንዴ ይህን ያህል መጀመሪያ ቤት መግባት ይህን ያህል ብርቅ ነው? ይህን ያህል ብርቅ ነው? ምን ፍላጎት ይኖርሻልና ዛሬ እኔን ይህንን ነገር ልታሳይ የቻልሽበት የሆኑ ምክንያቶችሽ እስኪ ንገሪኝ። ሀሳብ ብትቀይር የምትይው ምን አይነት ሀሳብ ነው? ማለት እኔ አሁን በየጊዜው በየቀኑ አንተ ሩም እየከፈልክ እንዴ? እኔ እኮ ወጣሁ እኮ ከሩም አልነገርኩሽም? የት ሄድክ? ሌላ ቤት ተከራይቻለሁ እኮ። ማርያም በል እውነት? እና አላወራንማ። አልነገርኩሽም እንጂ ሌላ ቤት በቅርቡ ይሆናል እኮ አይደል? እኮ በቅርብ ነው። አንተ ግን ቤትን አታሳየኝማ። እኔ ቤትማ ገና ዕቃ ስላልተሟላበት አሁን አይሟላቱ። እኔ እናቴ በአቅሜ የምኖር እኮ አሁን ክራይ ቤት ይብቃ ብዬ እኔ ከክራይ ቤት